እርርትክን ያረጋችሁ ለምን አናደዳችሁ ለምን ኢትዮጵያ ገጽታዋ ታየ ለምን ውስጧ ተቦርብሮ ዓለም እንዲያቃት ተደረገ አረ ነውር ነው ይሄ ሰው ይዞት የመጣውን ልጅ አየ ነው ይሄ ልጅ ከእንግሊዝ ነው የመጣው መሰለኝ ስንትና ስንት ሚሊዮን ተከታዮች አሉት መጀመሪያ ከመምጣቱ በፊት የለቀቀውን ማስታወቂያ ስመለከተው ነበር ማስታወቂያውን ሳየው it's really የኢትዮጵያ አየር መንገድ የዚህ ልጅ ማስታወቂያ ተቀብሎ የተጓዥ መንገደኞች ሲገቡ ምናልባት ለሚቀጥሉት አንድ አመታት ቢጠቀምበት ደስ ይለኛል እኔ እስከዛ ነው ማስበው I don't know የ30 ሰከንድ ወይ 45 ሰከንድ ነው ይሄ ልጅ የእንግሊዙ ልጅ የለቀቀው በአጭር ጊዜ በ30 45 ሰከንድ ውስጥ ይሄንን የሚያክል በኢትዮጵያን ገጽታ የሚያሳይ ሳይ እኮ ታዲያ የኢትዮጵያ አየር መንገድ ከፍሎ እኮ መውሰድ ያለበት ከፍሎ መጽሔት ምናምን ለብረው ታዲያ አየር መንገዱ የሚያዘጋጀው አሁን በቅርብ ወደ አፍሪካ ኢትዮጵያ ልጓዝ ነው ኢትዮጵያን ላስተዋውቃችሁ ብሎ ነው ልጁ የሚጀምረው የሰው ልጅ መገኛ ይልና ያሳያል የሰው ልጅ መገኛ እስከ ከ200 ዓመት 100 ምናምን ዓመት ሚፍለቀለቅ ጎመራ ብሎ ሚፍለቀለቀውን ጎመራ አርታሌን ያሳያል በዛች 45 ሰከንድ ውስጥ ሰውና ጅብ ተዋደው የሚኖሩበት ሀገር ብሎ ሰውና ጅብ ያሳያል የሰው ልጅ ጅብ ለጅብ አፉ ላይ ስጋ አርጎ ሲሰጥ ያሳያል በማስታወቂያው ላይ የአፍሪካ ብቸኛ በቀኝ ግዛት ያልተገዛች አገር ብሎ በቀኝ ግዛት አለመገዛታችን ይነግረናል እንግሊዛዊ ነው በዚህ 30 45 ሰከንድ ውስጥ በዛ ብቻ አላቆመም